ገብቶ ኤንጂኦ ምናምን አይደለም ዴይ ቱ ዴይ እንደዚህ አይነት ኬዞች በየቀኑ 3-4 ኬዝ ከሚመጣባቸው በቃ የሆነ ቀን አለ አይደለ የሆነ ድንገተኛ እንኳን ሲመጣ ምን መደረግ እንዳለበት ስራቸውን ሳይጎዱ ራሳቸውን ሳይጎዱ መሆን አለበት። ታውቂያለሽ ያለው ህግ እንደውም አላህ ጠብቋቸው ነው በብዙ ነገር አላህ ጠብቋቸው ነው እንጂ ብዙ ዋጋ ነው የሚከፍሉት። እና እኔ ሳሪ እናንተ መምከር የምችል ሰው አይደለሁም፣ ግን ኖራችሁ እየኖራችሁ በቃ አለ አይደለ ሳይበዛ ነገር በቃ ማድረግ ያለባችሁ እንጂ እንዴት ነው ድርጅት ውስጥ እንደዚህ አይነት ግርግር የሚፈጠረው? የአምስት ወት ሲወረወር የሆነ ነገር ሆና ቢሆን ልጅቷ ስንት ሰው ነበር ዋጋ የሚከፍለው? ውጪ አይተሽዋል የትላንትናው ነገር። እኔ ራሴ በቃ ራሳችን እያየ ነው ታውቂያለሽ፣ ስራ እየሰራን እንደ ሬዲዮ እንደ ቴሌቪዥን ፕሮግራም ነው የምናየው የዚህ ጋር ያለው ነገር። ስለዚህ አሁን በዛ ልክ ሰው እንዴት ነው ዋጋ የራስሽም ልጅ ቢሆን በዛ ልክ ዋጋ አትከፊም። እና በቃ ኖሯችሁ እየኖራችሁ መርዳት ባለባችሁ ልክ ሰው ብልጥ ነው። እንዴት በፍየል ዘመን ሰው በግ ይሆናል? ለምን በዛ ልክ ለምን ትሆናላችሁ እንዴ? ለግድ መታሰር አለባችሁ? ለግድ የሆነ ዋጋ መክፈል አለባችሁ? ሰው ማለት እኮ ቀድሞ በራሱ ላይ ችግር እንዳይመጣ እየተረዳ ሰው ማለት ነው። ስለዚህ ስራችሁ ስሩ። መርዳት ደግሞ ከጎን ስትረዱ በልኩ ነው መሆን ያለበት እንጂ በዚህ ልክ መሆን የለበትም። እኔ በጣም ስለሚያሳዝኑኝ ነው ጉቺ። አንቺ እንደውም ጎበዝ ነሽ፣ ብዙ ትመክሪያለሽ በቀልድም በቁም ነገር አድርገሽ እና እኔ ሳራ እንደውም ይሄ 3-4 ዓመት አይደለም የማውቃት ድሮ ነው ማውቃት ድሮ ማለት ነው። እንደውም አውርተንበታል በሬዲዮን በምንም የዛሬ 8-9 ዓመት ነው ማውቃት። ገብቶሻል አይደል? በቃ ተፈጥሯ ነው፣ ምንም ልታረጓ አትችልም። ቆርጣ የምትጥሎ ነገር አይደለም። ሰው ለመርዳት በቃ ውስጧ እንደዛ ነው። ግን ልክ መኖር አለበት እንዴ! በቃ ልክ ደረጃ መኖር አለበት። በዚህ ልክ እንዴት ይሆናል? 5-6 የተለያየ ኬዝ ያለበት ሰው መጥቶ ይሄ ሲሆን ትላንትና ልጅቷ ከፎቅ ብትወረወር ወንድ ልጅ ነው ሰለሞን አንቺ ምን ታመጫለሽ እዚህ ጋር ሂጅ ውጪ ብሎ ቢገፈትራል የወረወረችው ስልክ የሆነ ነገር ቢሆን ምንድነው እናንተ ፋይናል ሊሆን የነበረው ነገር? ለግድ መሆን እኮ አያስፈልገኛ። የምንማረው ምንለው በእድሜም በምንም ነገሮች የምንረዳው እኮ ቀድሞ ችግሮች ከመምጣታቸው በፊት መረዳት ነው ሰው ማለት ነው እንጂ ለምንድን ነው እስከዚህ ድረስ የምትሄዱት? እኔ ሳሪ አፉ በይኝ ያለ ዛሬ ቤትሽም ማለት ቤትሽም ገብቼ ማውርቼ ማላቅም እንዲህ ፌስ ለፌስ ማውርተን አናውቅም። ግን ስራሽን ይታወቃል በኢትዮጵያ ደረጃ ዛሬ አይደለም ትላንትና። ግን ኑሩ ለቤተሰቦቻችሁ ለሀገር ጎን ለጎን እርዱ። ግን ቱማች በዚህ ልክ አትሂዱ ለማለት ነው። እሺ ቪዲዮ ጋይስ ቲጂ ሂውማን ሄርን ፎሎ አድርጉልኝ። እሺ እኔ ፍቅሮች ቲጂን ፎሎ እኛ የምንለው እኮ ምን መሰላችሁ፣ ሁላችንም እናግዛለን። ግን ስናግዝ በቃ ራሳችንን ችግር ውስጥ የማያስገባ ነገር ቢሆን የተሻለ ነው። በዛ ላይ ጉቺ መሲያውም ተደጋጋሚ ነው የሚሆነው። አሁን ትናንት ማይተሽ ከሆነ ሞር ሲሉ የነበሩት እሷን ነው። በቃ እዚህ ጋር ገብቶሻል። ለምንድን ነው ዋጋ የምትከፍለው? ለምንድን ነው እንደዚህ የሚሆነው የሚለው ነገር ነው። ሚዲያ ላይ እንደዚህ ስትሆን የመጀመሪያዋ አይደለም። እዚህ ሀገር ደግሞ አንዴ እንደዚህ አይነት ነገር ጋር ከተነካካሽ ታውቂያቸዋለሽ። ወደ ኋላ መጥተው ያለፈውን እንትንሽን ነው የሚያዩት። ባክግራውንድ ላይ ምን ስታደርግ ነበር ምንድን ነው እኔ አላውቅም። እኔ መናገር ስለዚህ ምን መሰለሽ፣ አንደኛ ሱቅሽ ሰው ሲመጣ እንዲህ አይነት ኬስ ሲሆን አለማስተናገድ አንድ በቃ። ሁለተኛ ደግሞ ምንም አይነት ነገር ቢሆን ገደብ ሊኖርሽ ይገባል። በቃ ገደብ። እሷስ ራሷን አሳልፋ ሰጥታ ከዛስ ምን ልትሆን ነው? ንገሪኝ እስኪ ምን ልትሆን ነው? ማንም እኮ አብሮ አይሆንሽ ማንም። በቃ ስለዚህ ካላስ ማሮች 10,000 ያስሞሏት ቲጂን 10,000 ያስሞሏት እባካችሁ። ቲጂ ሂውማን ሄርን ትንሽ ነው የቀራት። እሺ ፍቅሮች 10,000 ያስሞሏት። ሰላም እንዴት ነሽ ፍቅር? እግዚአብሔር ይመስገን ሰላም ነው። እህቶቼ እንዴት ናችሁ? ሳርዬ ሁላችሁንም ስላገኘኋችሁ እጅግ በጣም ደስተኛ ነኝ። አመሰግናለሁ ጉቺዬ፣ እግዚአብሔር ያክብርልኝ። ብዙ ጊዜ ላገኛት እፈልጋለሁ፣ ሳርዬንም ልገባ እፈልጋለሁ፣ ግን አልችልም መግባትና ቴንኪው በጣም ነው የማመሰግነው። እሺ ችግር የለውም። እና ምን መሰላችሁ ማለት ላስቸግራችሁ አልፈልግም ሁሉን ነገር እያየሁ ስለሆነና ግን በጣም እንትን ውስጥ ስትረስ ውስጥ ገብቼ ነበረ። ግን እግዚአብሔር ይመስገን በእግዚአብሔር ፍቃድ አሁን ደህና ነኝ፣ እግዚአብሔር ይመስገን። ለረጅም ሰዓት ገዳም ውስጥ ነበርኩኝ ማለት ነው። ማለት ትዳር ነበረኝ፣ ልጆች ነበሩኝ ምናምንና 10 ዓመት በትዳር ኖር ያለውኝ የ2 ልጆች አሉኝ። 6 ዓመት ደግሞ እያስታመምኩት ባለቤቴን አብረን እንደ እህት ወንድም ኖረን ነበርና
በማስታመመው ሰዓት ማለት ራሱ ነው በሽታ አምጥቶ ምናምን ታመምና አስታመምኩት። እኔና ልጆቼ ደግሞ እግዚአብሔር ይመስገን ደህና ነን። ከዛ በኋላ ምንድነው በሽታዬን ካላስተላለፍኩብሽ ብሎ በጣም አሰቃየኝ። ልጆቼን ትቼ እንዳልሄድ እንዳልበትናቸው በጣም ብዙ ዋጋ ከፈልኩ። ግን በዛ መሀል በጣም ታሚ ገዳም ውስጥ ነበርኩ ማለት ነው። ከዛ ከገዳም እያለሁኝ ማለት ነው ሲያመኝ መታመሜን ጠብቆ ልጆቿንም ሆነ ገንዘቧን በፍቃደኝነት ሰጥታኛለች ብሎ አስፈርሞኝ ነበረ እና አሁን ማለት ነው ልጆቼንም ሆነ ሁሉ ነገር ተቀምጬ ነው ያለሁት። ግን እግዚአብሔር ይመስገን ሁሉን ነገር ችዬዋለሁ። አሁን የምፈልገው ማለት ወጥቼ መስራት ስለምፈልግ ብቻ ከቻላችሁ እንድትተባበሩኝ ነው። መስራት ፈልጋለሁ ማለት ሰው ማስቸገር አልፈልግም። እግዚአብሔር ሁሉንም በጊዜውና በሰዓቱ ይመልስልኛል ብዬ አምናለሁ እና ልጆቼን እያሳደጉ ካልሆነ ወጥቼ በሰራ ብዬ አስቤ ነው እና ማለት ሞከርኩ። ታውቂያለሽ፣ በኤጀንሲ ሞከርኩኝ፣ በደላላ ሞከርኩኝ፣ ሊሆን አልቻለም። እንዴ ምን እንደሆነ ግን አላውቅም። እግዚአብሔር ነው የሚያውቅ። መፈተኔን አልጥለውም፣ ወዷለሁ። እግዚአብሔር ይመስገን ስለሚወደኝ ነው የፈተነኝ። ግን እንደዚህ ሊሳካልኝ አልቻለም እና እንዴት አድርጌ ነው መውጣት የምችለው? ልትረዱ ትችላላችሁ ወይ ለማለት ነው። አመሰግናለሁ በጣም ግን እግዚአብሔር ያክብርሽ ስላስገባሽ። ወደዚህ ሀገር ምናምን ለመምጣት ነው? አልገባኝም። ምን ፖይንትሽ አልገባኝም። አዎ ማለት አሁን እንዳልኩሽ ልጆቼም ሆነ ሁሉ ነገር የተነጥቄ ነው ያለሁትና መስራት ፈለግኩ ወጥቼ ማለት ነው። እኔ ወደዚህ ሀገር በኮንትራት እንዴት እንደሚመጣ አላውቅም። ሳርዬ የምታውቂው መንገድ ካለ ንገሪያት። እኔ ፐርሰናሊ አላውቅም። ጁ አንድ ቁጥር ጻፊልኝ። ጁ አለች መሰለኝ ኮመንት ላይ። ጁ አንድ ቁጥር ጻፊልኝ ካለሽ። ጁ ኮመንት ላይ አይቻታለሁ። ጁን ፎሎ አድርጊያትና ከጁ ጋር ፍቅሮቼ ቲጂ ሂውማን ሄር ፎሎ እያደረጋችሁልኝ 10,000 ያስገባት ማሮቼ። ቲጂ ሂውማን ሄርን 10,000 ያስገባት። አስር ሺህ ያስገቡ። ጁዬ ያው ጁን ፎሎ አድርጊያት። ቲጂ ሂውማን ሄርን 10,000 ያስገባት። 10,000 ከገባች ለአንድ ሰው ከመሲ ብሪጅስቶን ሞባይል ሸልማቸዋለሁ ብያቸዋለሁ። 10,000 ያስሞሏት። ቲጂ ሂውማን ሄር ራንደም ሊንትን እናወጣና አንድ ሰው ሞባይል ይሸለማል 10,000 ከገባች። ቲጂ ሂውማን ሄር 10,000 ያስገባት። 9,000 ምናምን ደርሳለች ፍቅሮቼ። ጉዞ ወደ 10,000 10,000 ያስገባት ማሮቼ። ቲጂ 10,000 ከሞላች ለአንድ ሰው ሞባይል እንሸልማለን ከመሲ ብሪጅስቶን። ለኔ በእናትሽ ጉቺ 10,000 ያስሞሏት እንዴ! ለኔ ምናምን ብሎ ነገር የለም። እድል እብድ ነው፣ እድል ነው። 10,000 ያስሞሏት ለኔ ትለኛለች። ጁጁ ፍቅርን አውሪያት እስቲ ማርዬ። ጁጁዬ እኔ ፍቅር ወይ 10,000 ያስገባት ልጅ። እንዴት ናችሁ? አለን አለን አለን። ጁጁዬ እንዴት ነሽ? ቲጂ ሻይ ፍቅር ምን ላይ ናችሁ? አቤት ወደዚህ ሀገር በኮንትራት መምጣት ፈልጋለሁ ነው የምትለው። ይቻላል እህትየው። ዋትስአፕ ላይ ታውራኝ ቁጥሬ ባዮ ላይ አለ። ጁጁ ፎሎ አድርጊያትና ዋትስአፕ ላይ ቁጥሩ አለ አውሪያት። ማለት እንዴት እንደማወራት አላውቅም። ቁጥሬን ላስቀምጥ? ኖ ባዮዋ ላይ አለ ቁጥሯ። ያ እና በውስጥ አውሪያት። እሺ እሺ፣ አመሰግናለሁ። እሺ 1800 ሰዎች አላቸው። 10,000 ያስገቧት ጋይስ። 10,000 ከገባች እንትን ለአንድ ሰው እንትን እናወጣለን፣ ሞባይል እንሸልማለን። ከ1 እስከ 100 ቁጥር ይዘን ከመሲ ብሪጅስቶን 10,000 ያስገቧት ማሮች። ቲጂ ሂውማን ሄር በእጣ ነው። ጉቺዬ ተይ ለኔ ግዢልኝ። በእጣ ነው ሴትዮዋ ለኔ ግዢልኝ ትላለች። እኔ ጊፍት ልሰጣችሁ እኮ አይደለም። ሂውማን ሄር ገዛለሁ። ነይ ግዢ ስቤሻለሁ። ፎሎ አድርጓት፣ ፎሎ አድርጓት። ለአንድ ሰው ከ1 እስከ 100 ቁጥር ይዘን ሞባይል እንሸልማለን። ሞዛ ሄሎ ወይ
ወይዬ እንዴት ነሽ? ሰላም ነው? እንዴት ነሽ? ደህና ነኝ ውዴ። እንዴት ነሽ? ሞባይል ሂውማን ሄር ግዢ እስቲ በኔ